በዚህ ቪዲዮ የምናየው ደግሞ 5 ሚሊዮን ኮደርስ ኢኒሺዬቲቭ ያመጣልንን አራቱን ኮርሶች አንዱን ተምረን ከጨረስን በኋላ ሰርቲፊኬቱን እንዴት ነው የምናገኘው የሚለውን ብዙዎቻችሁ ስትጠይቁ ነበረ። እንደገና ደግሞ ሰርቲፊኬቱም ላይ ሄደው ኢረር የሚያጋጥማቸው ሰዎች ስለነበሩ ነው። ሁሉን ነገር ጨርሼ አጠናቅቄ ወደዚህ መጥቻለሁ ማለት ነው። ይሄው እንደምታዩት 100% ተሰጥቶኛል። እዚህ ጋር በቀጥታ ሰርቲፊኬት አሰስመንት ውስጥ ነው የምገባው። ወደ ሰርቲፊኬት ኦፍ ኮምፕሊሽን መግባት የለብኝም። ሰርቲፊኬት ኦፍ ኮምፕሊሽን ከገባው ኢረር ውስጥ ነው የምገባው። ብዙዎቹ የሚቸገሩት ጨርሰናል፣ ኮርሱን ሁሉ ነገር ጨርሰናል ብለው ሰርቲፊኬት ኦፍ ኮምፕሊሽን ይገቡና ከዛም በኋላ ይሄን ያገኛሉ። ይሄ ፔጅ ይገኛል። ከዛ ቼክ ፎር ሰርቲፊኬት የሚለውን ይሄን ስከፍተው እዚህ ጋር አሁን ለምሳሌ ኔክስት ብለው ኢረር ነው የሚለኝ፣ ምክንያቱም አልተፈተንኩም፣ የተሰጠኝን ጥያቄ በአግባቡ አልሰራውም፣ አሰስመንቱን ቡክ አድርጌ አሰስመንቱን አልሰራውም ማለት ነው። ኢረር ይለኛል። እዚህ ውስጥ ገባን። በመጀመሪያ ይሄንን ሰርቲፊኬት ኮምፕሊሽንን መስራት ይኖርብኛል ማለት ነው። ስለዚህ ይሄንን ትከፍቱታላችሁ። ይሄን ለምሳሌ ይሄን ከፈትኩኝ። በቀጥታ እዚህ ውስጥ ያስገባኛል። እቺን ፔጅ አገኛታለሁ ማለት ነው። ይሄው እዚህ ጋር እንዴት አድርጋችሁ እንደምትሰሩ እንዴት መስራት እንዳለባችሁ ይሄንን አስቀምጦላችኋል ማለት ነው አሰስመንቱን። ከዛም በኋላ ይሄንን ከፍቷለሁ። ይሄው እንደምታዩት እዚህ ውስጥ ነው የሚወስደኝ። ይሄው ቡክ ዩር አሰስመንት ፕሮግራሚንግ ፋንዳሜንታልስ የሚል ይሄው እዚህ ጋር አለ ማለት ነው። ይሄን ስታርት እለዋለሁ። ከዛ ይሄው እዚህ ጋር እንዴት መስራት እንዳለብኝ በአግባቡ ያስረዳኛል ማለት ነው። ከዛ ጎቱ ዘ አሰስመንት እለዋለሁ። ወደ መሰራቸው ጥያቄዎች ይመራኛል ማለት ነው። ሰርቲፊኬሽን አሰስመንት ሳልሰራ ወደ ሰርቲፊኬሽን ኦፍ ኮምፕሊሽን መግባት የለብኝም ማለት ነው። ብዙዎቻችን የምንሰራው ስህተት ይሄኛው ስለሆነ ነው ማለት ነው። ስለዚህ በደንብ ሊገባን ይገባል ማለት ነው። ይሄንንም አስረዳን ስላሉ ነው ብዙዎቹ ሰርቲፊኬቱን እንዴት እንውሰድ ብለው ጥያቄ ስላነሱልኝ ነው። ይሄው በዚህ መልኩ መውሰድ ትችላላችሁ ማለት ነው። አሰስመንቱን ሰርታችሁ ከጨረሳችሁ በኋላ ይሄው ወደዚህ ይወስደናል። ዩር አንሰር ዌር ሰሚትድ ይለናል። ይሄው ሰርቼ ሁሉንም ጨርሻለሁ ማለት ነው። ታንክ ዩ ፎር ቢንግ ፓርት ኦፍ 5 ሚሊዮን ኢትዮጵያን ኮደርስ የሚል እዚህ ጋር ሜሴጅ አስቀምጦልኛል ማለት ነው። ከዛ እዚች ጋር ደግሞ ቼክ ፎር ሰርቲፊኬት የሚል በተን አለ። ስለዚህ እሱን አንዴ እጫናለሁ ማለት ነው። ስለዚህ አሁን ጌት ዩር ሰርቲፊኬት የሚል መጥቷል። ፕሮግራሚንግ ፋንዳሜንታልስ ይሄው እዚህ ጋር ሁሉም ነገር አለ። ከዛ ይሄው ጌት ሰርቲፊኬት የሚል በተን እዚህ ጋር ተጫን ይለኛል። ጌት ሰርቲፊኬት በተን ይሄው እዚህ ጋር ይሄንን ያመጣል ማለት ነው። ቅድም ሰርቲፊኬሽን አሰስመንት ሳንሰራ በቀጥታ የሰርቲፊኬት ኦፍ ኮምፕሊሽን ብናዝ ኢረር ይለን ነበረ፣ ቡክ አድርጉ ይለን ነበረ። እዚህ ውስጥ ይወስደኛል። ይሄው ቼክ ፎር ሰርቲፊኬት ይላል። ይሄንን ስከፍተው በቀጥታ ይሄው ይሄን ሜሴጅ ይሰጠኛል። ጌት ዩር ሰርቲፊኬት ፕሮግራሚንግ ፋንዳሜንታልስ ይላል። ይሄው ጌት ሰርቲፊኬት ይሄው እነኝን አሟልቷል። ጌት ዩር ሰርቲፊኬት ናው ይለኛል። ይሄው አሁን እዚህ ጋር እሞላለሁ ማለት ነው። ይሄንን በደንብ መሙላት አለብኝ። ኩዌሽነሪውን ልክ ጨርሼ ሰሚት ሳደርግ ቬሪፋይ ሰርቲፊኬት ኦፍ ናኖ ዲግሪ ፕሮግራምስ ኮምፕሊሽን ይለኛል። እዚህ ጋር ይሄው እንደምታዩት ፕሮግራሚንግ ፋንዳሜንታልስ አለ፣ አውቶራይዝድ ቱ ስሜ አለ፣ በቀኑ አለ፣ እንደገና ዩዳሲቲ ፓርት ኦፍ አካውንተር የሚል አለ። ስለዚህ ሰርቲፊኬቴን ኩዌሽነሪውን ሰሚት አድርጌ እንደጨረስኩኝ ይሄንን ይሰጠኛል። ይሄው እዚህ ጋር እንደምታዩ ሼር ማድረግ እችላለሁ፣ ዳውንሎድ ማድረግ እችላለሁ ማለት ነው። ለዛሬ ብዙዎቻችሁ በጠየቃችሁኝ መሰረት ይሄን አዘጋጅቻለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ባይ